የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ መገደላቸው ተዘገበ። የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ መገደላቸውንና አስክሬናቸው መገኘቱን የእስራኤሉ ካን ኒውስ መዘገቡን የሚገልጽ መረጃ ቢኖርም ጉዳዩ እስካሁን በገለልተኛ ወገን ወይም በኢራን በኩል አልተረጋገጠም። እንደ ዘገባዎቹ ከሆነ ዛሬ የካቲት 21 ቀን 2018 ዓ.ም እስራኤልና አሜሪካ በቴህራን በሚገኘው የካሜኒ መኖሪያ ግቢ ላይ ባደረሱት ጥቃት መሪያቸው መገደላቸውን የእስራኤል ባለስልጣናት ገልጸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካሜኒ ከእንግዲህ የሌለ ለመሆኑ ፍንጮች እየታዩ ነው ብለዋል። በተቃራኒው የኢራን የውጭ ጉዳይ ሚኒስትር አባስ አቅራንቺ ካሜኒ በህይወት መኖራቸውንና በጥሩ ጤንነት ላይ እንደሚገኙ በመግለጽ ዘገባውን አስተባብለዋል። ሮይተርስን ጨምሮ ሌሎች ምንጮች መሪው ከጥቃቱ በፊት ወደ ተጠበቀ ስፍራ ተወስደው እንደነበር ዘግበዋል። ዜናው ይፋዊ ማረጋገጫ እየተጠበቀ ነው። በተጨማሪም ኢራን በዓለም ላይ እጅግ ወሳኝ የሆነውን የነዳጅ መሸጋገሪያ መስመር የሆርሙዝ ወሽመጥን ዘግታለች። የዩናይትድ ኪንግደም የባህር ላይ ንግድ ስራዎች ኤጀንሲ እንደገለጸው በባህረ ሰላጤው ላይ ከሚገኙ በርካታ መርከቦች የሆርሙዝ ወሽመጥ መዘጋቱን የሚገልጽ መረጃ እንደደረሳቸው ሪፖርት አድርገዋል። ይሁን እንጂ ከኢራን በኩል እስካሁን የተሰጠ ይፋዊ ማረጋገጫ የለም። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅ ፍጆታ ውስጥ ወደ 20% የሚጠጋው የሚያልፍበት እጅግ ስትራቴጂካዊ ቦታ ሲሆን መስመሩ መዘጋቱ በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል ተብሎም ተሰክቷል። በተጨማሪም የአቅርቦት ሰንሰለት መቋረጥን ያስከትላል። ከተጨማሪ መረጃዎች ጋር ተመልሰን የምንገናኝ ይሆናል። መልካም ጊዜ።